እና ውድ ቤተሰቦቼ ቪዲዮ እንኳ ሳልጨርስ ሴትዮ የመጣ ማለት ነው። ትላንትና ጉዴ ልንገራችሁ። በዚህ አጋጣሚ አሁን ክላሷ ገብታለች። ይሄ ገና ሳስገባው ደስ ላይ ሳስገባው እየቀረጽኩ ነበር። ከኋላ የመጣ ቁጭ እናንተ የሰው ልጅ መስረቅ እንደዚህ ነው የሚያስደነግጠው። እውነት ለመናገር የመጀመሪያ ነው። ደነገጥኩኝ። እሺ ችግር የለም ገራጭው ታስቀምጭ እንትን እኔም ላኪልኝ፣ እኔም አሰራሩን ማወቅ እፈልጋለሁ አለችኝ ማለት ነው። እኔም እኮ ላሳየሽ ብዬ ነውስ አልኳት ማለት ነው። ከዛ በፊት ስትሰሪ አሳይኝ፣ እኔም አንቺ ከሄድሽ አጋጣሚ ለሰራው በጣም ወደውታለሁ። እውነት ለመናገር ይሄ አይቤ በጣም ነው የወደዱት ማለት ነው። ልጆቹ ድረስ ይበሉታል። እሷም በጣም ነው የምትወደው። ከሌላ እንደዚህ ከውጭ ከመጣው ጅብና ምናምን ነገሮች ይሄ ነው የምትመርጠው ማለት ነው። እኔ እውነት ለመናገር ይሄ ጅብነ ዛይላ የሚባለው ጅብነ ኬሪ የሚባለው ምናምን ነገሮች እኔ አልጠቀምም ማለት ነው። ከመጣሁም ተጠቅሜ አላውቅም። ይሄ በእጅ ከሰራሁኝ ወይስ ደግሞ አንድ ጅብነ ማሊህ የሚባል ነገር አለ፣ እሱ ከመጣ እንጂ ሌላ አልበላም ማለት ነው። እና ይሄ ያው ሰሞኑም ሰርቼ አሳያቻችኋለሁ። ዛሬ ደግሞ በተለየ መልኩ ምንድን ነው ማሳያችሁ መሰላችሁ? እኔ አሁን ጀምሬ ጨው አስገብቼ እዚህ ጋር ሰምልና ዘይት አንድ ላይ አርጌ በቅመማ ቅመም አርጌ አለው። እዚህ ጋር ኮረሪማ ትንሽ ነበረኝ። ኮረሪማ እቤት ታመጣልኛለች ሴትዮዬ። አሁን እዚህ ጋር ትንሽ እጨምርበታለሁ። ገብቷቸዋል። እንደዚህ ጨምርበታለሁ። ወላሂ ወር ከፈለጋችሁ ወር ማስቀመጥ ትችላላችሁ፣ ፍሪጅ ላይ ማለት ነው። ወር ይሄ ጨው ነው። ገብቷቸዋል። እና ይሄን ነገር እንትን ሰምሉን ቅቤ ማለት ነው፣ የገበታ ቅቤ በዚህ ሀገር ያው እኛ እንደኛ ሀገሩ ባይገኝም ቢሆን እና እንደዚህ አረግና ይሄ ኋላ እቃው ላይ አረግበታለሁ ማለት ነው። መኸለል ታውቃላችሁ? የዚህ ሀገር መኸለል እንደ መኸለል አርጌ ወር መቀመጥ ይቻላል። በቃ ወር ለወራችሁ መብላት ትችላላችሁ። አንዳንድ ማንኪያ እያረጋችሁ ለቁርስ እንደዚህ እያረጋችሁ ማለት ነው። ወር መቀመጥ ይችላል ማለት ነው። እንደዚህ ካረጋችሁት፣ በዚህ አይነት ቀመማችሁ ካስቀመጣችሁት ማለት ነው። እና እንደዛ ነው። አሁን የነዚህ አዘጋጅቼለታለሁ። በእነዚህ አርጌ አንዳለኝ ሌላም በእንደዚህ አይነት አርጌ ቀድሜ ይሄን ከታች አረግበትና ከላይ ማረግበትና ከመሀል ማረግበትና እስከ ወር መጠቀም ትችላላችሁ ማለት ነው። መኸለል እዚህ ሀገር መኸለል የሚባሉት እንደዚህ የሚኸልሉት ነገር አለ አይደል? እንደዛ ነው በቃ የሚቀመጠው ማለት ነው። እና የሀገራችን አይቤ እንደዚህ አድርገን በራሳችን መጠቀም እንችላለን። ውዶቼ ላይክ ሰብስክራይብ እያረጋችሁ እያበረታታችሁን፣ እኛም ደግሞ ማበረታታት እንፈልጋለን። እንደ ሰውኛ ማለት ነው። እንደ ሰው እኛም ማበረታታት እንፈልጋለን። ሰው ብቻ ስናበረታታ መቆየት መኖር የለብንም። እና አደባለቄ ጥሩ አርጌ አሽቼ እዚህ ላይ እየጨመርኩኝ ያው አንድ እጄ ላይ ስለምቀርጽ ስለማይመችኝ ጨምሬ ማሳያችኋለሁ። እና ቤተሰብ አብራችሁኝ ሆኖ ተከተሉኝ። ትላንትና ግማሽ የቀረጽኩት አለ ያረኳቸው ነገሮች ማለት 1 ኪሎ እርጎ እና 2 ሊትር ለበን እና 1 ኩባያ ወተት አርጌ ነው እንደዚህ ማረገው ማለት ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ዛሬ እዩልኝ ሞያ ብጄ ሁሉ ወደጄ። ዛሬ አይቤ ጽድት ያለ አይቤ ሰርተን እስከ መጨረሻው ቪዲዮ ላይ ሰብስክራይብ እያረጋችሁ ሼር እያረጋችሁ ተከታተሉኝ ማለት ነው። እቤታችን አይቤ እንስራ። ይኸውላችሁ እዚህ ጋር ዘባዴ አስገብቼ ያለው ለበን አስገብቼ ያለው 1 ሊትር ለበን፣ ሀሊብ ደግሞ በዚህ ኩባያ ሙሉ አስገብቼ ያለው
የቀረው እንደዚህ በሊብ በራሱ አጣጥቤ ጨምረዋለሁ። ውድ ቤተሰቦች ያውላችሁ አሪፍ አይቤ በቃ ለእናቴ እጅ ያስታወስኩበት አይቤ ቢኖር እኔ አሁን የምሰራው ነው። እውነት ለመናገር ከምንም በላይ በቃ የእናት እጅ በሉት በጣም ንጹህ የሆነ አይቤ አፋችሁ ከፍታችሁ የምትበሉት አይቤ ነው የሚወጣው ማለት ነው። እውነት ለመናገር እና እስከ መጨረሻው ተከታተሉኝ። ጽድት ያለ አይቤ ሰርተን ያላችሁ ይኸው በጎን ጎን ያንን ርስ ጨርሻለሁ። እዚህ ደግሞ ረይሃን አለኝ። ረይሃኔ አቸው እያጠለልኩኝ ነው። በርዷል ነው። ይሄ ከበረደ በኋላ ነው የማወጣለው። ይኸውላችሁ እዩትማ። ማሻአላህ ማሻአላህ ተባረክ ረህማን ማሻአላህ በለ እዛውም ብላ ያበለኝ ማለት ነው። ብላ ወላሂ ሁላችሁንም ሰርታችሁ ሞክሩት ማለት ነው። እና ያው ራሳችሁም ራሱ እንደዚህ ብዙ ጊዜ አንዳንዴ የነሱ እኔ ጅብና እኔ ምንም ነገር አይስማማኝም። የነሱ ጅብና ይሄ ከሱቅ የሚመጣው ጅብነ ሳይላ የሚሉት ምናምን ምንም ነገር አይስማማኝም ማለት ነው። እና አይመቸኝም። እንጃ ብቻ እንዴት እንደሚበሉት ግራ ይገባኛል። አንዳንዴ የጅብነ ሳይላ የሚባለው ኪሪ የሚባለው በቃ ሴትዮዋ አይታኝ በኋላ እንደዚህ አድርጌ እሰራዋለሁ አምጪልኝ ስላት ማምጣት ጀመረች ማለት ነው። እሷም በጣም ተመችቷታል። አሁን ልጆቹ ራሱ ሳንዶሽ አድርገው መብላት ጀምረዋል። ይሄን ማለት ነው። እና አሁን በስርዓት አረፍ እንደሚሆን አረፍ ቅመማቱን ማስገብቼ በጨው ኮረሪማ ታመጣልኛለች። በሷ አሽቼ ቅመሜ አስቀምጠዋለሁ ማለት ነው። ይህ በሙርሽ ያኔ ግብረ ሰይላ የሚወጣበትን ብጭርቆ አለ አይደል? ሙርሽ ይሉታል። እሱ ክዳን አለው። ክዳኑ ክድን አድርጋችሁ በጥሩ ሁኔታ በቃ እስከ መጨረሻው ተከታትላችሁ ታይታላችሁ ማለት ነው። እዩትማ ሻላ የታች ውሃው እየጠፈጠፈ ያድራል። ፍሪጅ ውስጥ አስገባዋለሁ። አሁን ነገ ጠዋት ነው በእንትን ማሻው ማለት ነው። በጨውና በቅመም አሽቼ በቅቤ እንትን ላይ ያደርገዋለሁ ማለት ነው። ተከተሉ። ይኸውላችሁ አድሮ ውሃውን ጨርሶ ጥፍጥፍ ብሎ ውሃውን ጨርሶ እዚህ ጋር ቅመሜን አዘጋጅቼ ያለው የተፈጨ ቅመም አለኝ። እዩት እንዴት እንደሆነ እዩት እንዴት እንደሚያምርበት። ማሻአላህ ማሻአላህ ተባረክ ረህማን። እዩትማ እዚህ ጋር የሁላችሁ ቅመም በበርበሬ ፈጭቼ አስቀምጬዋለሁ። ትንሽ ያስገባበታለሁ። ቅቤ ያለኝ ያነጠርኩት ሳሻው አላሳየኋችሁም። ይኸውላችሁ በዚህ መልኩ እስከ ውስጡ ድረስ